አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ይሄ አዲስ ቪዲዮ ስለሆነ በዚሁ ደግሞ ዩቲዩብ የምናስተምረው አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን እናንተ መማር የምትፈልጓቸውን ትምህርቶች የምናስተምር ሲሆን ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ማለት ነው ላይክ፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ የሆነው ይሄ መጀመሪያ ቪዲዮ ነው። ስለዚህ ዛሬ የምናስተምረው አማርኛ ትምህርት ነው ማለት ነው። አማርኛ መማር የምትፈልጉ ልጆች የስክሪን ጋር ባስቀመጥኩላችሁ ቁጥር ማለት ነው ኢሜል፣ ዋትሳፕ፣ ቴሌግራም ደውላችሁ የኦንላይን ትምህርት በግልም ሆነ በግሩፕ የምንሰጥ ይሆናል ማለት ነው። ቪዲዮ እስከ መጨረሻ ተከታተሉ። ወሳኝ የሆኑ የአማርኛ ትምህርት ማስተምራችሁናል። አብራችሁ ይቆዩ ማለት ነው። እዚህ ጋር እንግዲህ እንደምታዩት የአማርኛ ፊደላት አሉ ማለት ነው። የአማርኛ ፊደላት ከሀ እስከ ሰ ያሉትን ዛሬ እናነባቸዋለን። ከነሱ አንዳንድ ቃላት እንመሰርታለን ማለት ነው። እስከ መጨረሻ ድረስ አብራችሁ ቆዩ። ሰብስክራይብ ያደረጋችሁ ሰብስክራይበሩ ቀጥታ ወደ ትምህርቱ መጀመሪያ እንቆጥራቸዋለን። ከዚህ ሀ ሁ ሂ ሃ ሄ ህ ሆ ወደ ቀኝ አሁን ቆጠርነ። ከቀጥሎ ያለው ፊደል ይሄ ፊደል ለ ይባላል ማለት ነው። እዚህ ጋር ያለው ፊደል ለ። ለምን ደግሞ አብራችሁ ከኔ ጋር እያላችሁ ለመቁጠር ትሞክራላችሁ ማለት ነው። ለ ሉ ሊ ላ ሌ ል ሎ። ሌሉንም ወደ ቀኝ ቆጠር ማለት ነው። ከለቀጥሎች ሐመርኋ ትባላለች። እዚች ጋር ያለችው እቺ ባለ ሶስት እግሯ ሐመርኋ ትባላለች። የላይኛው ሀሌቷ የታችኛው ደግሞ ሲኛው ሀ። ድምጻቸው ሲወጣ ተመሳሳይ ነው። ሁለቱም ሀ ሀ ተብሎ ነው የሚወጡት ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ ይሄኛውና ይሄኛዋ ተመሳሳይ ድምፅ ያላቸው ማለት ነው። ከአሁን ቀጥሎ ማን አለ? እዚህ ጋር ያለው መ ይባላል። መ። መን ደግሞ አብራችሁ ከኔ ጋር እያላችሁ ለማንበብ ሞክሩ ማለት ነው። ማ ሜ ሞ ሞ። ምን ቆጠረ ማከረና ማለት ነው። ቀጣይ እዚህ ጋር የምታዩት ሰ ይባላል። ሰ ሁለተኛ ሰ ነው ያለ። የሁለተኛው ሰ ቀጣይ ቪዲዮ እናየዋለን ማለት ነው። ይሄኛው ሰ ምን ይባላል? ንጉሱ ሰ በመባል ይጠራል ማለት ነው። ይሄን ሰሱን እናንብበው። ሰ ሱ ሲ ሳ ሴ ስ ሶ ሶ። ሁሉንም የሰሱ አይነቶች አነበብናቸው ማለት ነው። ስለዚህ ሰሱን አየነ። ከነዚህ ለምሳሌ ቃላት እንመሰርት። ይሄ መጀመሪያ እንደ መግቢያ ስለሆነ አላከብድባችሁም። ቀጣይ ዋና ዋና ነገሮችን አሳያችኋለሁ። ለምሳሌ የሆነ ቃል ሙሉ ብዬ ፊደል ለመጻፍ ፈልግ ምነው ማና ማን አሉ? በሁለት ፊደል ማለት ነው። ሙ ፊደልና ሉ ማለት ሉ ፊደል አለ ማለት ነው። ስለዚህ መጀመሪያ መሙ ውስጥ እንገባለን። ሙ የሚል ድምፅ ስለሚሰማና መሙ ውስጥ እንገባለን። መሙ ሁለተኛ ጋር ያለችው መሙ እዚህ ጋር ማለት ነው። ሙን እንጽፋለን ማለት ነው። ሙ ፊደል እንጽፋታለን። ሙ ከዛ በኋላ ሉ ስንል ሉ የሚል ድምፅ ይሰማናል። ለሉ ይህም ሁለተኛ ፊደል ነው ማለት ነው። ሉን እንጽፋለን። ስለዚህ ሙሉ ሲጻፍ ይህን ይመስላል ማለት ነው። ሙሉ
ውድ የቻናላችን ቤተሰቦች ዛሬ የመጀመሪያ ቪዲዮ ስለሆነ እንደ መግቢያነት ያክል ይሄን አብራርቼላችኋለሁ ማለት ነው። ቀጣይ ሀሪፍ አማርኛ፣ እንግሊዝኛ እንዲሁም አማርኛ በእንግሊዝኛ የሚባለውን ትምህርት ማስተምራችሁ ይሆናል። ይሄን ላይክ፣ ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሸር በማድረግ ለሁሉ እንዲዳረስ አድርጉት ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።